ዘመኑ ሲደርስ አዳምን አስበው ወደ ዓለም መጣ ከሲኦል ሊያድነው። ከድንግል ማርያም በግርግም ተወልዶ ከሥጋዋ ሥጋ ከነፍሷ ነፍስ ወስዶ ቃሉን ከሥጋ ጋር ፍጹም አዋህዶ በተለየ አካሉ ከሰማያት ወርዶ ሰብአ ሰገል መጡ በኮከብ ተመርተው እረኞች ዘመሩ በደስታ ሆነው። መላእክት በሰማይ ሽብሸባ ጀመሩ አምላክ ስለጠራን ስለ ግሩም ፍቅሩ። ቃሉን ከሥጋ ጋር ፍጹም አዋህዶ በተለየ አካሉ ከሰማያት ወርዶ ጌታችን አደገ በሰው መጠን ሆኖ ከኃጢአት በስተቀር ሁሉን አከናውኖ የጌታችን መንገድ አስተካክሎ እያለ በኤልያስ መንፈስ የሚናገር አለ ተብሎ በትንቢት የተነገረለት መጥምቁ ዮሐንስ ተነሳ በድንገት ቃሉን ከሥጋ ጋር ፍጹም አዋህዶ በተለየ አካሉ ከሰማያት ወርዶ የውሃ ጥምቀት ያጥምቅም ነበረ ስለ ጌታ መምጣት እየተናገረ ያን ጊዜ ኢየሱስ በውሃ ሊጠመቅ ከገሊላ መጣ እጅግ በሚያስደንቅ ቃሉን ከሥጋ ጋር ፍጹም አዋህዶ በተለየ አካሉ ከሰማያት ወርዶ ዮሐንስም ፈጥኖ በታላቅ ትሕትና ጌታችን ወደ እርሱ ሲመጣ አየና እኔ ባንተ ጌታ ልጠመቅ ይገባል ወደ እኔ ልትመጣ እንዴት ይቻላል? ቃሉን ከሥጋ ጋር ፍጹም አዋህዶ በተለየ አካሉ ከሰማያት ወርዶ ተጠምቆ ሲወጣ ሰማያት ተከፍተው የአብ ድምፅ መጣ ምስክር የሆነው የምወደው ልጄ ይሄ ነው እያለ አብም ተናገረ በደመና እያለ
ቃሉን ከሥጋ ጋር ፍጹም አዋህዶ በተለየ አካሉ ከሰማያት ወርዶ በርግብ ተመስሎ መንፈስ ቅዱስ መጣ። ከዚህም በኋላ ጌታም እንደወጣ ገዳመ ቆሮንቶስ ከበረሃ ሄደ። 40 ቀን ከሌሊት መጾምን ወደደ። በዲያብሎስ ያኔ ጌታ ተፈተነ። ሰይጣንም እንደ ጢስ እንደ ጉም በነነ።